የኢራንን ጥቃት ለማክሸፍ የሚሞክር ወይም ለእስራኤል ድጋፍ የሚያደርግ የትኛውም ሀገር ለከፋ ጥቃት ይጋለጣል ስትል ኢራን በይፋ አስታወቀች። ቴህራን በተለይም አሜሪካ፣ ፈረንሳይና እንግሊዝ እስራኤልን እየደገፉ ነው ስትል የከሰሰች ሲሆን በእነዚህ ሀገራት ላይም የማያዳግም እርምጃ ልትወስድ እንደምትችል በግላጭ ዝታለች። ከዚህ አልፎም በገልፍ ሀገራት የሚገኙ የአጋሮቿን የጦር ሰፈሮችና የጦር መርከቦች እንደምትወድም በድፍረት አስጠንቅቃለች። የማስጠንቀቂያ የመጣው ኢራን ከእስራኤል ደርሶብኛል ላለችው ጥቃት የአጸፋ እርምጃ እየወሰደች መሆኑን በገለጸችበት ወቅት ሲሆን በዚህም የእስራኤልን የኒውክሌር ጣቢያ ኢላማ ማድረጓን አንዳንድ መረጃዎች እየጠቆሙ ይገኛሉ። የኢራን ጥቃት እንዲቆም በጥብቅ የጠየቀችው እስራኤል ጥቃቶች በዚህ ከቀጠሉ ቴህራን ትቃጠላለች በማለት ከዚህ በፊት ከነበሩት ሁሉ የከፋውን የማስጠንቀቂያ ቃል አስተላልፋለች። ይህ የእስራኤል ምላሽ የሁለቱን ሀገራት ያጸፋ ጥቃት በከፍተኛ ሁኔታ እንዳጦዘውና ሁኔታውን ወደማይመለስበት ደረጃ ሊያደርሰው እንደሚችል ስጋት ፈጥሯል። ወዲህ ደግሞ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ ወስዳለሁ ማለቷ ተሰምቷል። ምሽቱን የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለሁ ማለቷ አነጋጋሪ ሆኗል። በዚህም መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ እንግሊዝና የአውሮፓ ሀገራት ወታደራዊ ጣቢያዎችንና መርከቦቻቸውን በቀጥታ ማጥቃት ጀምራለች ስትል ይፋዊ መግለጫ ሰጥታለችም። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙትና የሚተላለፉት በጅቡቲ ነው። ጅቡቲ ደግሞ የኢትዮጵያውያን ህልውና የሆነው የኪራይ ወደብ ባለቤት ነች። ኢራን እንዳለችውም ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ቀዳሚ ተጎጂ ሀገራችን ኢትዮጵያ ነች። ጉዳዩም እጅግ አሳሳቢ ሆኖ እየታየ ይገኛል። Iran, please show mercy. Please. Enough death, enough pain. ያው ሐላል ሆም ምንድነው እየሰራ ያለው ሐላል ሆም ምንድነው አላማው የሚለውን ኢንሻአላህ ያው እኛ አላማችን አንድና አንድ ነው። ኡማውን ከሐራም ወደ ሐላል ለማምጣት ነው እየሰራን ያለነው። ሐላል ሆም ምንድነው የሚሰራው ምንድነው አላማዎቹ የሚለውን ኢንሻአላህ ሐላል ሆም ምንድነው የሚሰራቸው የሚለው ሐላል ሆም የሚሰራቸው ነገሮች የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ሰፖርት ያደርጋል፣ ሸሪዓውን በጠበቀ ትዳርን ያጋባል። በዛ ልክ ነው እየሰራ ነው። አልহামዱሊላህ ረብል ዓለሚን አሁንም ውጤታማ እየሆነ ነው። ብዙ ትችቶችም አሉ፣ የሚደግፉህም አለ፣ የሚነቅፍህም አለ። ድንጋይ ለወረወረልህ ሁሉ መልስ ከሰጠህ ውጤታማ አትሆንምና ኢንሻአላህ ያው ድንጋይ ሲወረውሩብህ ያን ድንጋይ አንተ ቤት ልሰራበት ነው የሚገባውና በዛ ልክ ነው እየሰራን ያለ ነው። መርሐባ። አነሳሳችሁ ምን ይመስል ነበር? መነሻ ምክንያታችሁ ምንድን ነበር? መነሻችን ኢንሻአላህ ያውኛ እህቶቻችን ዚና ላይ ሲወድቁ፣ ወንድሞቻችን ዚና ላይ ሲወድቁ አብዛኛው ማህበረሰብ የመገናኘት አቅሙ በጣም አናሳ ነው። በጣም ፈላጊዎች አሉ፣ በወንድም በሴትም በጣም ፈላጊ አለና ያንን በዚህ ፕላትፎርም አምጥተን ለማገናኘት ሸሪዓውን በጠበቀ ለማጋባት ነበር አላማችን። ያው አልহামዱሊላህ እያሳካነው ነው። በዛ ልክ ነው እየሰራን ያለው። የቻሉ ያግዙናል፣ ያልቻሉ ይተውናል፣ ያልገባቸው ይተቹናል፣ ያልፈለጉ ይቃወሙናል። ይሄን ሁሉ ቻሌንጅ ተቋቁመን ላጤዎችን እናጋባለን። ሰላም አለይኩም። ይሄ የአብ አላሁ አክበር አላሁ አክበር አላሁ አክበር